ታሪካችን የሚጀምረው በኒውዮርክ ከተማ አሸካሪ ጎዳናዎች ላይ አድርጎ የከተማዋ ጠባቂ ስፓይደር ስለመሆኑ በሚተርከው በቤን ራይሊ ትረካ ነው። ቤን በደንብ ይወዳት የነበረችውና ትልቅ ኃይል ትልቅ ኃላፊነትን ያመጣል እያለች የምታስታውሰው የሴት ጓደኛው ሩቢ በጠላቶች ትገደላለች። ቤን በወቅቱ እሷን ማዳን ባለመቻሉ ራሱን እየወቀሰ ስፓይደር መሆኑን ሰዎችን ከመከራ አላዳንም በሚል ተስፋ መቁረጥ ጭምብሉን ደብቆ ተራና ሰላማዊ ሕይወት መኖር ይጀምራል። ከ5 ዓመታት በኋላ ቤን አሁን የግል መርማሪ ሆኖ እየሰራ ሲሆን አንድ ቀን አዲሰን የተባለውን ተጠርጣሪ እያደነ ሳለ ሳይታሰብ ፓትሪክ ዶንጋል የተባለ ሌላ መርማሪ ፍለጋ ውስጥ ጣልቃ በመግባት ቤንም መሬት ላይ ጥለዋል። አዲሰን በእጆቹ ላይ የሚቀጣጠል የእሳት ኳስ የመፍጠር ልዩ ሰው ሰራሽ ኃይል ያለው ቢሆንም ዶንጋል በሽጉጥ ይመታዋል። አዲሰን ወድቆ በአቅራቢያው የነበረ የጋዝ ማጠራቀሚያ ሲፈነዳ ቤን ዶንጋል ከሞት አትርፎ ጎትቶ ያወጣዋል። የዶንጋል ቦርሳ ሲፈትሽም እሱም ልክ እንደሱ የግል መርማሪ መሆኑና ሁለቱም ለተለያየ ተልዕኮ የቀጠራቸው ዊስተን የተባለ ሰው መሆኑን ይረዳሉ። አዲሰን ግን በቦታው ላይ ይሞታል። ቤን ወደ ቢሮው መልሶ ለአጋች ረዳቱ ጄኔት አዲሰን መሞቱን ይነግራታል። በዚህ መሃል ሚስተር ኮሜዲ የተባለ እንግዳ ሰው ቢሮ ውስጥ መጥቶ ሚስቱ ከሌላ ወንድ ጋር በድብቅ እንደምትማገጥበት በመጠራጠሩ የፎቶግራፍ ማስረጃ እንዲያመጣለት ቤን ይቀጥረዋል። ቤን ማታ ጋዜጠኛው ጓደኛው ሮቢ ጋር ተገናኝቶ ሲያወራ ሮቢ መላው ኒውዮርክና ፖሊሶችን በገንዘብ ቁጥጥሩ ስር ስላደረገውና በቅርቡ መኖሪያ ቤቱ በድብቅ ስለተቃጠለበት ሲልቨር ማይን የተባለ ጨካኝ ወንጀል አለቃ ይነግረዋል። በዛው ምሽት ቤን የሚስተር ኮሜዲን ሴት ተከትሎ ሪድ ክሊፍ የተባለ ህንጻ ይሄዳል። በህንጻው በረንዳ ላይ ሆኖ ሲከታተል ሴትዮዋ ከአንድ ወንድ ጋር ስትጣላ ወዲያውኑ ሊያጠቃት ሲሞክር ያያል። ቤን ራሱን መቆጣጠር አቅቶት የዶሮ ሽሪት ድሩን በመጠቀም ወንዱን አስሮ ሴትዮዋ እንድታመልጥ ይረዳታል። በማግስቱ ቤንና ዶንጋል በአዲሰን ጉዳይ ላይ ተነጋግረው ዊስተንን መከታተል ይጀምራሉ። ብዙም ሳይቆይ ዊስተን በቀጥታ የሚሰራው ለታዋቂ ወንጀል አንቀሳቃሽ ለሲልቨር ማይን መሆኑን ይደርሱበታል። በሌላ በኩል ጄኔት ቤን ያሳያቸውን ፎቶ ስታጥብ ኮሜዲ ላካሴት የሱ ሚስት ሳትሆን ካት ሃርዲ የተባለች በክለብ ውስጥ የምትዘፍን ታዋቂ ድምፃዊት እንደሆነችና አብሯት የነበረው ወንድ ደግሞ የኒውዮርክ ከንቲባ መሆኑን ይገነዘባሉ። ቤን ሚስተር ኮሜዲ ከንቲባው በሴት ለማጥመድና ለማስታጠቅ በሌላ አካል የተላከ ተላላኪ መሆኑን ይረዳሉ። በዚህ መሃል ቤን የአንገትና የጭንቅላት መሸማመቅ ማስተናገድ ይጀምራል። ጄኔት ይህን የድሮ የስድስተኛ ስሜት መመለስ ምልክት ነው እያለች ተነግረዋለች። ሮቢ በአዲሰን አስክሬን ላይ ምርመራ ሲያደርግ አስክሬኑ ሆስፒታል መገኘቱን ለቤን ይነግረዋል። ሲልቨር ማይን አዲሰን እንደሞተ ሲያውቅ ዶንጋልን አግቶ ወደ ምድር ቤት በመውሰድ ቤቱን ያቃጠለበት ምክንያትና ማን እንዳዘዘው ለማወቅ በሰዎች ያሰቃያል። ዶንጋል ምንም እንደማያውቅ ቢምልም ሲልቨር ማይን በጭካኔ ይገለዋል። ቤን ካትን በምትሰራበት ኦልኬቫ ክለብ ውስጥ አግቶ ስለ ፎቶዎች ሊያነጋግራትና ሊያስፈራራት ሲል የግል ጠባቂዋ ፍሊንት ይከተለዋል። ሁለቱም በአንድ ጥቅም ላይ ባልዋለ ህንጻ ጣሪያ ላይ ከባድ ፊልም ያደርጋሉ። ቤን ሊያሸንፈው ሲል ፍሊንት ሰውነት ወደ ነዋሻነት የመቀየር አስገራሚ ኃይል እንዳለው ይገለጣል። ፍሊንት ቤንን ከህንጻው ላይ ቢወረውረውም ቤን በሸሪቱ ዱር ተንጠልጥሎ ይመለሳል። ካት በፍጥነት ደርሳ ፍሊንትን እንዳይጎዳው ስትማጸን ቤን ፎቶዎቹን በነፃ ሰጥቷቸው ይሄዳል። በማግስቱ ጠዋት ግን ካት ወደ ቤን ቢሮ መጥቶ ፍሊንትን በድንገት እንደጠፋባትና ፈልጎ እንዲያገኝለት ቤንን በገንዘብ ትቀጥረዋለች። ካት ፍሊንትን ወደ አሸዋነት የመቀየር ሁኔታ የጀመረበት ከ6 ወር በፊት እንደነበር፣ ነገር ግን ምክንያቱን እንደማይታወቅ ተነግረዋለች። ቤንና ጃኔት ካት የሆነ ነገር እንደየደበቀችው እንደሆነ ይገምታሉ። ቤን ወደ ፍሊንተን ቤት ሄዶ ሲበረብር አንድ የድሮ የዓለም ጦርነት ጊዜ ፎቶ ያገኛል። በፎቶ ላይ ፍሊንት፣ አዲሰን እና ሎኒ የተባሉ 3 ወታደሮች አብረው ይታያሉ። ጄኔት የወንጀል መዝገብ ክፍል ሄዶ ባገኘው መረጃ መሰረት ፍሊንት የድሮ ወንጀልና የሲልቨር ማይን ቀድሞ ጨካኝ አስፈጻሚ እንደነበር ለቤን ተነግረዋለች። ሳይታሰብ ሲልቨር ማይን ራሱ ወደ ቤን ቢሮ በመምጣት በፖሊስ እና ማን አሳልፈው እንደሰጡት እንዲመረምርለት ቤንን በብዙ ገንዘብ ይቀጥረዋል። ቤን ገንዘቡን ሲመረምር ሲልቨር ማይን በሁሉም የገንዘብ ኖቶች ላይ ልዩ የቀለም ምልክት እንደሚያደርግ ያስተውላል። ሮቢ በበኩሉ ሎኒን ፍለጋ ወደ ድሆች ሰፈር ሲያመራ ፖሊሶች ሰፈሩን ለማፍረስ ሲወጡ ሎኒና ፍሊንት በጋራ ሆነው ፖሊሶችን ይቋቋማሉ። በዚህ መሃል የሎኒ ልዩ የሰውነት ጉልበት ኃይል ይገለበጣል። ሮቢ ይህንን ሁሉ በካሜራው ይቀርጻል። ቤን ምርመራ ሲቀጥል ከከንቲባው ጋር ያደረገችው ስብሰባ ፖሊሶች በሲልቨር ማይን መጋዘን ላይ
ድንገተኛ ጥቃት እንዲሰነዝሩ ለማድረግ እንደነበርና ሲልቨር ማይንን ለማስገደል እንዲሰኔን የቀጠረችው እሷ መሆኑን ይደርስበታል። ቤን ካንት ከሲልቨር ማይን ጥቃት ለመጠበቅ ሲል በአሸባሪነቱ ሌሊት ወደ ሲልቨር ማይን ህንፃ ሰርጎ በመግባት $11,000 ይሰርቃል። ፍሊንት ካንትን ለማየት ወጥቶ እርስ በእርስ በጥብቅ እንደሚዋደዱ ቢገልጥም የአሸዋ ህመሙ እየተባባሰበት በመምጣቱ ጥሏት ይሸሻል። በመጨረሻም ቤን ለቬሪፊኬሽን የሰጠው እና የሲልቨር ማይን ምልክት ያለበት ገንዘብ በዊስተን እጅ ላይ ሲገኝ የሲልቨር ማይን የገዛ ጠባቂ ዊስተን ከንቲባው ጋር የወሰደው ከሃዲ መስሎት በሽጉጥ ይገለዋል። ከዚያም ለቤን 2 መቃብር ያስፈልገናል በማለት ሌላ በጥይት ይተኮሳል። ነገር ግን ያ የተኮሰው ሁለተኛው ጥይት ለዊስተን ጓደኛ ልጁ የነበረ ሲሆን ቤን ግን ያተርፈዋል። ሲልቨር ማይን ካንትን ለማስፈረም ክለብ መጥቶ ባደረገው ስብሰባ ካንት ፈርታ ልትሻሽ እንደነበር ተነግሯለች። ቤንና ካንት በድብቅ በአሮጌ ቲያትር ቤት ውስጥ ተገናኝተው ካንት እውነተኛ ታሪኳን ተነግረዋለች። ድሮ ሲልቨር ማይን የተጨለተን ቶማስ የተባለ ሰው ስለተገደለበት አሁን ከፍሊንተን ጋር አዲስ ሰላማዊ ሕይወት ለመጀመር ስትል ሲልቨር ማይንን ለማስገደል አዲስን ቀጥራ እንደነበር ታምናለች። ፍሊንተን ይህንን ውይይት በድብቅ ሰምቶ በቁጣ ወደ ሲልቨር ማይን ይሄዳል። ሮቢ ሌንን ወደ ቤን ቢሮ ያመጣዋል። ሎኒ በካርታ ጨዋታ እየተዝናና ሳለ በጦርነት ወቅት ጀርመኖች በእስረኞች ላይ ያደረጉት የነበረውን አስከፊ ሕክምና ሙከራና ዶክተር ሌትሪያ የተባለች ሐኪም ጉዳዩን እንደምታውቅ ይነግረዋል። በዚህ መሃል በከተማዋ ኤሌክትሪክ ኃይል የሚጠፋና ከተማዋን የሚያሸብር አዲስ ሚውንትን በሲልቨር ማይን ትዕዛዝ ሰዎችን ማጥቃት ይጀምራል። የሸረሪት ጭንብሉን የለበሰው ቤን በቦታው ላይ ደርሶ ከባድና ደም አፋሳሽ ፍልሚያ ያደርጋሉ። የኤሌክትሪክ ሰው ኃይሉ ሲያልቅበት ቤን መጥቶ ይጥለዋል። ካት በቦታው ነበረችና የሸረሪት እንቅስቃሴና ድምፅ ከቤን ጋር አንድ አይነት መሆኑን ታስታውሳለች። ወደ ቤን ቤት ሄዶ ምስጢሩን ለማረጋጋት ራሱን ከመስኮት ተወርውራለች። ቤን በፍጥነት በሸረሪት ድሩ አድኖ ካወጣ በኋላ እውነቱን አምኖ እርስ በርስ ይስማማሉ። ቤን ለካት የድሮ የጦርነት ጊዜ ትውስታን ይነግራታል። በፈረንሳይና በምስራቅ አውሮፓ የነበሩት የጦር እስረኞች ላይ ጀርመኖች በእንስሳት ጄኔቲክስ ሚውቴሽን ሙከራ ሲያደርጉባቸው እንደነበርና በወቅቱ ግማሽ ሰብአዊ ግማሽ ሸረሪት በሆነ ፍጡር እንደተነከሰ ያስታውሳል። ቤን ወደ መደበኛ ሰውነቱ ለመመለስና ኃይሉን የሚያጠፋ ማርከሻ ለማግኘት ሲል ምርመራውን ይገፋበታል። የኔትና ሮቢ ሰዎችን ያመጣው ዶክተር ሌትያ ፌብሪ ከተባለች ሐኪም ጋር ከተገናኙ በኋላ መሆኑን ይደርሱበታል። ቤን በድብቅ ወደ ዶክተር ፌብሪ ቢሮ ሰርጎ በመግባት የሙከራ ፋይሎችን ይሰርቃል። ሲልቨር ማይን ደግሞ ፍሊንተንና ሎኒንና ዲለንን በማሰባሰብ የራሱን ኃይል የጦር ቡድን ይደራጃል። ሎኒ ፍሊንተን ጤናና የሰውነቱ እየተባባሰ በመምጣቱ ካንት እርዳታ ይጠይቃል። ካት ደግሞ ዶክተር ፌበር ፍሊንተን ለማዳን ይበልጥ የተረጋጋውን የሸረሪቱን ጓደኛው የቤንን ደምና የጄኔቲክስን እንደሚያስፈልግ ስትነግረው ቤን ሕይወቱን እንዲቆይና እንዳይጎዳ ከዶክተር ፋብሪ ጋር ቃል ተገባባ። ቤን ራይሊ ሸረሪቱ ነው በማለት የቤንን ማንነት አሳልፋ ትሰጣለች። ከጦርነቱ እስረኞች አንዱ የነበረውና በፈጣን ኦርጃን በሽታ ምክንያት ሰውነቱ ያረጀው ኦግዳን የተባለው የዶክተር ፋብሪ ልጅ ቤንን በቤቱ ላይ ደርሶ በኬሚካል በማምሸክ ይዘዋል። ቤን በድብቅ የላቦራቶሪ ክፍል ውስጥ ታስሮ ዶክተር ፌብሪ የጉልበትና የደሙ ናሙና ተቀደዋለች። ደሙ ከሌሎች ሚውታንቶች ጋር ሲቀላቀል በሽታው ሙሉ በሙሉ እንደሚረጋጋ ተናግረዋለች። ኦግዴን በደሙ ስትወጋ ወዲያውኑ ወደ ወጣትነት ቁመናው ይመለሳል። ዶክተር ፌብሪ የወንጀል ማስረጃ ለማጥፋት ቤንን ለመግደል ቢያስብም ኦግዴን ግን በጦርነት ወቅት ቤን ሕይወቱን አትርፎለት ስለነበር ውለታውን ለመመለስ ቤንን በድብቅ ከእስራቱ ይፈተዋል። በዚህ መሃል ሲልቨር ማይን እና ሰዎቹ ላቦራቶሪውን በኃይል ሰብረው በመግፋት ፌብሪ የኃይል ሰዎችን ዝርዝር እንድትሰጣቸው አስገድዷታል። እሷ ግን ሙከራው ተበላሽቶ የሞቱትና ክፉኛ የተለወጡት ወታደሮች አስከሬን በብርጭቆ ማሰሮ ውስጥ ስታሳያቸው ሊደን በቁጣ ኤሌክትሪክ ማዕበል ይተፋል። ላቦራቶሪው በእሳት ሲያያዝ ፌበርና ኦግዴን በእሳቱ ተከበው ይሞታሉ። ቤን ግን ፌብሪ ያዘጋጀችው የኃይል ማርከሻ ጠርሙስ በፍጥነት ይዞ ከህንፃው ይወጣል። ካት ቤንን አሳልፋ በመስጠቷ ምክንያት ከፍተኛ የህሊና ጸጸት ውስጥ ትገባለች። ከንቲባው ሞሪስ የራሱ የገንዘብ ክምችት በሲልቨር ማይን ሰዎች በመዘረፉ የተነሳ ፖሊስ ሸረሪቱን በአስቸኳይ እንዲፈልግ ትዕዛዝ ያስተላልፋል። ቤን በካት ክህደት ክፉኛ አዝኖ በአንድ መጠጥ ቤት ውስጥ እየጠጣ ሳለ ሮቢ አግኝቶት ያወጣዋል።
ቤን ማርከሻው ራሱ ላይ በመውጋቱ ተራ ሰው መሆን እንደሚፈልግ ሮቢ ግን አሁን ሰውነታቸው እየፈራረሰ ካለው ከፊሊንትና ከሎኒ በላይ ማርከሻ ለሱ እንደማይገባው ገጾ ሲያሳምነው ወደ ሮቢ ተመልሶ ቤን መርፌዎቹን ሲያዘጋጁ ጄኒ ሽሪት መሆኑን ድሮም በስኳሩ ብዛት ይነግራት ስለነበር እንደምታውቅ ትነግረዋለች። ቤን ኃይል ከሌላ ኃላፊነት የለም በሚል መርህ ማርከሻውን በርካታ መርፌዎች ይከፋፍላል። ለሲልቨርማይን ፖሊስ መጋዘን ላይ ጥቃት ሲሰነዝሩ ሸሪቱ ደርሶ ከሎኒ ጋር ከባድ ጦርነት ውስጥ ይገባሉ። በትግሉ መሃል መርፌው ቢወድቅም ጋዜጠኛው ሮቢ መርፌውን አንስቶ ሎኒን ይወገዋል። የሎኒ ሰውነት ሚቲዎች ወዲያውኑ ቆሞ ወደ መደበኛ ሰውነቱ ይመለሳል። እውነቱን የተረዳው ሎኒ ከሮቢና ከቤን ጋር ሰላም ፈጥሮ ከእናቱ ጋር አዲስ ህይወትን ለመጀመር ከተማዋን ጥሎ ይወጣል። አሁን ሁለቱም ማለትም ሲልቬር እና ከንቲባው ቢል ራይሊን በህይወት ይሁን በሞት ለማግኘት ስምምነታቸውን ይስማማሉ። የታሪኩ ማጠቃለያ ክፍል የሚጀምረው ሲልቨርማን ክለብ ውስጥ ካትን ህይወቷን በራሱ መንገድ ላይ እንደምትመራና የምትፈልገውን ነገር በጉልበቷ እንደምትወስድ ሲመክራን ነው። እሱ ወደ መጸዳጃ ቤት ሲሄድ ካት ለጄኔት ደውላ በድብቅ ትገናኛለች። ሲገናኙ ጄኔት በቤል ላይ በፈጸመችው ክህደት ምክንያት በከፍተኛ ቁጣ በጥፊ ትመታታለች። ነገር ግን ካት ጥፋቷን ለማካስ እና ቤንን ለማዳን ስትል ማርከሻውን ለፊሊንትና ለዴን ለራሷ በቅቤታዋ ተጠቅማ ለመውጋት እንደምትችል ትገልጻለች። ጄኔትም በዚህ አደገኛ ሀሳብ ተስማምታ መልእክቱን በፍጥነት ለቤን ታስተላልፋለች። በዚህ መሃል ሲልቨርማይን እና ከንቲባው ሞሪስ ከተማው ሙሉ በሙሉ በቁጥጥር ስር ለማድረግ የመጨረሻ የጦርነት ስልት ያዘጋጃሉ። ቤን ካት የላከችውን መልእክት ሰምቶ አሁንም ድረስ በውስጡ በክህደት ቢያዝንም ሰዎቹን ከሞት ለማዳንና ፊሊንተንን ለመታደግ ሲል ማርከሻውን ይዞ ወደ መጨረሻ የጦርነት አውድማ ይመራል። ካት ወደ ፊሊንተንና ሊድን በመቅረብ ማርከሻውን በስውር ለመውጋት ትሞክራለች። ነገር ግን ኤሌክትሪኩ ሰው ሊድን ነገሩን ቀድሞ ነቅቶበት ካትን ሊገል ሲል የሸሪቱ ጭንብል የለበሰው ቤን በድንገት ከጣሪያው ላይ ወርዶ ከባድ ፍልሚያ ውስጥ ይገባሉ። በህንፃ ውስጥ በሚያደርገው ደም አፋሳሽ ትግል መሃል ቤን በከፍተኛ ጥበብ ሊድንን በማርከሻ መርፌ ወቅቶ የኤሌክትሪክ ኃይሉን ያጠፋዋል። ሊን ደግሞ ወደ መደበኛ ደካማ ሰውነቱ ይመለሳል። በመጨረሻም ፊሊንተን ሰውነቱ ሙሉ በሙሉ ወደ አሸዋነት እየተቀየረና ሊበጠስ ሲቃረብ ቤን የመጨረሻውን የተረፈውን ማርከሻ መርፌ ወስዶ ፊሊንተንን ይወገዋል። ፊሊንተን በሚያስደንቅ ሁኔታ ያሸዋ በሽታው ቆሞ ወደ መደበኛ የሰው ልጅነቱ ይመለሳል። ነገር ግን ከዚህ ቀድሞ በሰራቸው ከባድ ወንጀሎች ምክንያት በቦታው በደረሱ ፖሊሶች ቁጥጥር ስር ይውላል። ሲልቨርማይን እና ከንቲባ ሞሪስ በሰሩት የሙስና የዘረፋና የወንጀል ሴራ ማስረጃዎች በሮቢ ጋዜጣ ላይ በሙሉ ዝርዝር ተገልጠው ሁለቱም በቁጥጥር ስር ውለው በሕግ ጥላ ስር ይወድቃሉ። ኒውዮርክ ከተማ ከረጅም ጊዜ በኋላ ወደ ሰላሟ ትመለሳለች። ቢል ራይሊ የሸሪቱን ጭንብል እና ከባድ ኃላፊነት ለኤንዲን ለመጨረሻ ጊዜ አቁሞ ያዝናል። ከተፈጠረው አስቸጋሪ ክስተት በኋላ ካት ካሳየችው እውነተኛ የጸጸት እንባና የፍቅር የተነሳ ቤልን ይቅርታ ያደርግለታል። ሁለቱም አብረው አዲስና ሰላማዊ ሕይወት ለመጀመር ወደ አለማት ውብ የባህር ዳርቻ ከተማ ወደ ሳንቶኒ ለመጓዝ ሻንጣቸውን ጠቅልለው ይወጣሉ። ታሪካችንም በዚህ ያልቃል።